አንድ ድርጅት ቲኦቲ ለመክፈል ተመዝግቦ አይ ቲኦቲ ይቅርብኝና ቫት ነው የምከፍለው፣ ቲኦቲውን ትቶ ቫት የመክፈል እድሉ በጣም ከፍ ያለ ነው። ነገር ግን ቫት ለመክፈል ተመዝግባችሁ አይ ቫቱ ይቅርና ቲኦቲ ነው የምከፍለው ብትሉ ቫት ስትከፍሉ ከነበረ ወደ ቲኦቲ ዝቅ ለማለት ያለው ሂደት ሬር ነው፣ እንደዛ የሚሆንበት ማለት ነው። ሪያሊቲ ካለ ግን ሁለቱም ይቻላል። ከቲኦቲ ወደ ቫት፣ ከቫት ወደ ቲኦቲ ይቻላል። ቫት እና ቲኦቲ ሁለቱ የተለያዩ ነገሮች ናቸው። ቫት ስንል ቫልዩ አድ ታክስ ሲሆን በኢትዮጵያ ስታንዳርድ ደረጃ 15 ነው። ቲኦቲ ግን 2% ነው። ቫት አንድ የንግድ ተቋም ከሚሰጠው አገልግሎት ላይ ከእያንዳንዱ አገልግሎት ላይ ከእያንዳንዱ ሽያጭ ላይ 15% ለመንግስት ገቢ የሚያደርገው ሲሆን ለናሽናል ባንክ አቅራቢ ድርጅቶች እና አግሪካልቸር ላይ ተሰማርተው ያሉ ድርጅቶች ቫት ከፋይ ከሆኑ ቫት ኢንቮይሳቸውን ሰሚት የሚያደርጉት ወይ ፊል የሚያደርጉት በየ4 ወሩ ነው። ከዛ ባለፈ ግን ማንኛውም ድርጅት ቫት ለመክፈል ሬጅስተር የተደረገ ድርጅት ኢንቮይስ የሚያስገባው በየወሩ ይሆናል። ቲኦቲ ጋር ስንመጣ ቲኦቲ ከትርፍ ላይ ሳይሆን ከአመታዊ ገቢ ላይ 2% ለመንግስት ተቆራጭ የሚደረግ ወይ ገቢ የሚደረግ ነው። ስለዚህ ቲኦቲ ላይ ብዙ ይረራል። ስፔሻሊ አሁን የምንሰማው ብዙ ቅሬታዎች የአመት ገቢ እና የምከፍለው ግብር ትክክል አይደለም፣ አልተመጣጠነም የሚባል አይነት ኮምፕሌኖች አሉ። ኦፍኮርስ እንደዚህ አይነት ኮምፕሌን በደንብ ነው የሚያጋጥመው። ምክንያቱም ቲኦቲ ኤስቲሜሽን ነው። ሰዎች ይመጡና አንድ የንግድ ተቋም ነው ያሉ፣ ስለዚህ የንግድ ተቋም በአመት ስንት ሊያስገባ ይችላል፣ ያለው ማቴሪያል ምንድን ነው፣ ቀን ገቢው እንዴት ነው የሚለውን ኤስቲሜት ሲያደርጉ ኤስቲሜሽን ነው እንደነገርኳችሁ። ስለዚህ ምንም አይነት ማቴሪያል አይጠቀሙም። አይተው ኤስቲሜት ያደርጉና በቃ እንደዚህ ሊሆን ይችላል ይላሉ። በእርግጥ አንዳንድ መረጃዎችን ይሰበስቡና ማለት ነው። በዚህም ጊዜ ዝቅ ይችላል ወይ ደግሞ መክፈል ካለበት ከፍ ያለ እንዲከፍል ይደረጋል። በዚህም ጊዜ ህጋዊ በሆነ መንገድ አይ አመታዊ ገቢ እንደዚህ ነው እና ግምቱ ትክክል አይደለም የማለት መብት አለው። ስለዚህ ቲኦቲ እና ቫት በጣም የተለያዩ ናቸው። እስኪ ለምሳሌ አንድ የንግድ ተቋም አመታዊ ገቢው 1 ሚሊዮን ብር ቢሆን ቲኦቲ ከፋይ ቢሆን ስንት ነው የሚከፍለው? በነገራችን ላይ ቲኦቲ የሚከፍለው አንድ ድርጅት አመታዊ ገቢው ከ2 ሚሊዮን በታች ከሆነ ነው። አመታዊ ገቢው ጠቅላላ ትርፉ ሳይሆን አመታዊ ገቢው ከ2 ሚሊዮን በታች ከሆነ ቲኦቲ እንዲከፍል ሬጅስተር ይደረጋል። አመታዊ ገቢው ደግሞ ከ2 ሚሊዮን በላይ ከሆነ ቫት ነው የሚከፍል። ድርጅት የሆነ ማቴሪያል በ1 ሚሊዮን ብር ቢሸጥ ከ1 ሚሊዮን ላይ የሚከፈለው ቫት ስንት ነው? ቲኦቲ ስንል ተርን ኦቨር ታስክ ነው። ተርን ኦቨር ታስክ ቫልዩ አድ ታስክ ቫት ስንል አኮርዲንግ ቱ ኢትዮጵያ 15% ነው። ይሄ ደግሞ ቲኦቲ በኢትዮጵያ ስታንዳርድ መሰረት 2% ነው። ድርጅት አመታዊ ገቢው ማለት ነው 1 ሚሊዮን ቢሆን ቫት ስንት ይከፍላል? ቲኦቲ ስንት ይከፍላል? ቲኦቲው ስንት ነው የሚሆነው? ቲኦቲውን ካልኩሌት ስናደርግ በ2% ነው የምናባዛው። ፐርሰንት ማለት ያው መቶኛ እንደሆነ ሁላችሁም ታውቃላችሁ። ስለዚህ ይህን ሂሳብ ስንት ነው የሚሆነው? 1 ሚሊዮን ሲባዛ በ2 ሲካፈል ለመቶ ይሆናል ማለት ነው። ይሄ ስንት ነው የሚሆነው? 20,000 ይሆናል ማለት ነው። 20,000 ይሆናል። ስለዚህ 1 ሚሊዮን አመታዊ ገቢ የሚያገኝ ወይ የሚያስገባ ድርጅት የሚከፍለው ቲኦቲ ወይ ግብር ለመንግስት ማለት ነው 20,000 ሲሆን አንድ የንግድ ተቋም ደግሞ አንድ ማቴሪያል 1 ሚሊዮን ብር ቢሸጥ ከላው ላይ የሚያስገባው ለመንግስት ቫት ስንት ነው የሚለውን ለማወቅ ምንድነው የምናደርገው? በ15% እናባዛለን። ስለዚህ 1 ሚሊዮን ሲባዛ በ15% ስታደርጉ ስንት ነው የሚሆነው? 15 ሚሊዮን ሲካፈል ለመቶ ይሆናል ማለት ነው። ይሄን ስትሰሩ ስንት ነው የሚሆነው? 150,000 ይሆናል ማለት ነው። ያለው ዲፍረንስ። ስለዚህ ይሄኛው ቫት ይሆናል፣ ይሄኛው ቲኦቲ ይሆናል ማለት ነው።